ሞተልኝ ሞተ እያልኩ አይደለም ሞተልኝ ነው እያልኩ ያለሁት። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም ለኔ ህይወት ለመስጠት ነው። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው እና ይሄንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞቱ ብቻ ነው። በብዙ ነገር ተለያይተው ማለት አንዱ የሚያነሳውን አንዱ ላይ ያነሳው ይችላል። አንዱ አቴንሽን የሰጠውን አንዱ ላይ መወለዱን ሁሉም አላነሱም። አወላለዱን አስተዳደጉን ሁሉም አላነሱም። ሲቃይና ሞቱን ግን ሁሉም አንስተውታል። የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ የክርስቶስ ኢየሱስ ሞት ሰው የሆነው ለመሰቃየት ሰው የሆነው ለመሞት ስለሆነ እና ይሄንን ሳስብ የወንጌል ጸሐፊያን የጻፉት በጣም አስደናቂ ነው። ሂስቶሪካሊ ኢየሱስን እንደዚህ በአይናቸው አይተው በአይናቸው እንደዚህ ሲገረፍ ሲሰቃይ አይተው የጻፉት በጣም አስደናቂ ነው። እጅግም ጥልቅ ነው። አንዳንዱን ለማብራራትም አይቻልም። አንዳንዱንም እነሱም ሲጽፉት መሬት ወረቀት ሆኖ ባህር ቀለም ቢሆን ብንጽፈው አንጨርሰውም አሉ እና የገባንና እንድናስረዳ አቅም ያገኘነውን ብቻ እንጽፋለን እንጂ ከማብራራትም ከመረዳትም ያልፋል። እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝም። መኖር ስለምፈልግ እንዴት ሁሉም ይገባኛል። ፍራክሽኗ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ህይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል የምንሆነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደርገናል። እና ይሄንን ሳስብ እኔ ብዙ ጊዜ ወደ ኋላ መለሳለሁ እና አንድ ነብይ አለ አይደል ኢሳይያስ የሚባል ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ ከ700 ዓመት በፊት የነበረ the great prophet ታላቅ ነብይ ነው። እኔ ታላቅ ምለው ይህንን ትንቢት ስለተነበየ የእስራኤልን መጨረሻ አይደለም የተነበየው፣ መሲሁን በሙሉ ቁመናው አየው። ከ700 ዓመት በፊት ነው። ከ700 ዓመት በኋላ የሚመጣውን ኢየሱስን ፊዚካሊ ምን እንደሚመስል ጻፈ። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉ። ወንጌላትን የጻፉልን ሰዎች በሰው ሳይድ ቆመው ሰው እንዲህ ሲያየው ነው የጻፉት። ኢሳይያስ በእግዚአብሔር ሳይድ ቆሞ ነው ያየው። ሞሬ ኢሳይያስ ዲፕ ነው። እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃይ ያየው። the humble servant of the Calvary የቀራንዮ ትሁት አገልጋይ ብሎ ጻፈ። የቀራንዮ ትሁት አለው ጸጥ ብሎ የሚሄድ ኢሳይያስ 53 ነው። የአዲስ ኪዳንም የብሉይ ኪዳንም መካከለኛ ምዕራፍ ነው። መጽሐፍ በሙሉ የሚጠቀለልበት ምዕራፍ ነው። ከ52:13 ጀምሮ ላንብብላችሁ እስከ 53:12 ድረስ። ኢሳይያስ 52:13 ጀምሮ እነሆ ባሪያዬ የሚያከናውነው በማስተዋል ነው። ኢየሱስን እግዚአብሔር ባሪያዬ ይለዋል። ኢየሱስ የእግዚአብሔር ባሪያ ተብሏል። ባሪያዬ የሚያከናውነው በማስተዋል ነው። ገናና ይሆናል፣ ከፍ ከፍ ይላል፣ እጅግ ይከብራል። ብዙዎች በእርሱ እስኪደነግጡ ድረስ መልኩ ከማንም ከሰው የተለየ ከሰው ልጆችም ሁሉ ይልቅ ተጎሳቆለ። ስለዚህ ብዙ መንግስታትን ያስደንቃል። በእርሱ ምክንያት ነገስታት አፋቸውን ይይዛሉ። ያልተነገራቸውን ያያሉ፣ ያልሰሙትን ያስተውላሉ። የሰማነውን ነገር ማን አመነ? የእግዚአብሔር ክንድ ለማን ተገለጠ? በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ። የሚስብ ውበት ወይም ግርማ የለውም፣ እንድንወደውም የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰውና ሲቃይ ያልተለየው ነበር። ሰዎች ፊታቸውን እንደሚያዞሩበት አይነት የተናቀ ነበር፣ እኛም አላከበርነው። በእርግጥ እርሱ ደዌያችንን ወሰደ፣ ሕመማችንንም ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠር ነው። ነገር ግን እርሱ ስለ መተላለፋችን ተወጋ፣ ስለ በደላችንም ደቀቀ። በእርሱ ላይ የወደቀው ቅጣት ለእኛ ሰላም አመጣል። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ እያንዳንዳችንም በየመንገዳችን ነጎድን። እግዚአብሔርም የሁላችንን በደል በእርሱ ላይ ጫነው። ተጨነቀ፣ ተሰቃየም፣ ነገር ግን አፉን አልከፈተም። እንደ ጠቦትም ለእርድ ተነዳ፣ በሸላቾቹ ፊት ዝም እንደሚል በግ
አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፉዎች መቃብሩም ከባለጠጎች ጋር ሆነ። መድቀቁና መሰቃየቱ የእግዚአብሔር ፈቃድ ነበር። እግዚአብሔር ነፍሱን የኃጢአት መሥዋዕት ቢያደርገውም እንኳ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ሲቃይ በኋላ የሕይወት ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ መተላለፋቸውንም ይሸከማል። ስለዚህ ድርሻውን ከታላላቆች ጋር እሰጠዋለሁ፣ ምርኮንም ከኃያላን ጋር ይካፈላል። እስከ ሞት ድረስ ሕይወቱን አሳልፎ በመስጠቱ ከክፉ አድራጊዎችም ጋር በመቆጠሩ የብዙዎችን ኃጢአት ተሸከመ፣ ስለ ዓመፀኞችም ማለደ።